ኢራን በከባድ መስዋዕትነት ራሷን ካስከበረች በኋላ ለወዳጅ ሀገራት ጠበቃ መሆን ጀመረች። ይህ ገለልተኛውና ታማኙ ንስር 24 ነው። የፋርሶች ሀገር ኢራን ቤሩትን ከጉድና ከጥቃት ታድጋታለች። በሊባኖስ መጠነ ሰፊ ጥቃት እያደረገች የምትገኘው እስራኤል የጥቃቷን አድማስ በማስፋት ዋና ከተማዋን ቤሩትን ለመደብደብ ዝግጅቷን ባጠናቀቀችበት ሰዓት አንድ ያልጠበቀችው ማስጠንቀቂያ ከዋይት ሀውስ ደረሳት። ጨዋታው የሚጀምረው ከዚህ ላይ ነው። ነዋሪዎችን ቤሩትን ለቃችሁ ውጡ የሚለው የእስራኤል ማስጠንቀቂያ ሲሰማ ኢራን አስደንጋጭ መግለጫ ወጣች። ማስጠንቀቂያውም ለአሜሪካ ነበር። መግለጫው ባጭሩ እስራኤል በአስቸኳይ ቤሩት ላይ ያሰበችውን ጥቃት ካላቆመች የሰሜን እስራኤል ነዋሪዎች በአስቸኳይ ለቃችሁ ውጡ፣ ሰሜን እስራኤል ላይ የበቀል እሳት አዘንባለሁ የሚል ነበር። ይህንን ማስጠንቀቂያ የሰሙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስልክ ሲደውሉ ጊዜ አልወሰደባቸውም ነበር። በአስቸኳይ ያሰባችሁትን ጥቃት አቁሙት፣ እየመጣብን ያለው ጣጣ ከባድ ነው የሚል ነበር። እስራኤልም ባይዋጥላትም የአሜሪካን ትዕዛዝ ተቀበለች። የቤሩትም ጥቃት ሳይደረግ ቀረ። ኢራንም ተከብራ ሊባኖስን አስከበረቻት። ፍርዳው ቃል ሞገስ ዳኛው ነበርኩ። ትኩስና አስተማማኝ መረጃ ከፈለጉ ንስር 24ን ፎሎ ያድርጉ። ከንስር የለም የሚሰወር።